Hello everyone, my name is Firdaus Awal. I'm from Group 5. This is our group presentation. Our title is Measuring Software Reliability, and my part is Introduction, and other members continue after I finished. First of all, what is software reliability? Software reliability means how well a software works without crashing or causing problems ሳያስከትሉ የሚያሻርክ ሶፍትዌር ምን ያክል ኮንቲኒስሊ የመስራት ብቃት አለው የሚለውን ነገር የሚለካልን ምንድነው ሶፍትዌር ሪላያቢሊቲ ነው ማለት ነው። ኢፍ አ ጌም ኤግዛምፕል ለመጥቀስ ጌማችን ማለት ነው አሁን ስሙዝሊ ኤቭሪ ዴይ እንትን የሚያደርግ ከሆነ መጫወት የምንችል ወይም ወርክ የሚያደርግ ከሆነ ኢትስ ሪላያብል እንላለን። ደግሞ ሰምታይምስ ክራሽ የሚያደርግ ከሆነ ሪላያብል አይደለም ብለን መግለጽ እንችላለን ማለት ነው። ሶፍትዌር ሪላያቢሊቲ is very important because we use softwares every day, almost every day in hospital, in school, in cars, we use software. So software reliability is important. The second one is the core concepts ናቸው። እዚህ ጋር ስሪ ወርዶችን አስቀምጠናል። ኢረርስ፣ ፎልት እና ፌለር ብለናቸዋል። ኮር ኮንሰፕቶቹ ማለት ነው። ኢረርስ ምንድነው? ኢረር ማለት ሂውማን ሚስቴክ ነው። ፕሮግራመር ራይት ሮንግ ኮድ that's called ኢረር እንለዋለን። ፎልት ማለት ደግሞ is a bug inside a software caused by an error. And the failure የምንለው ደግሞ ምንድነው? ከስተመር ሲያገኙ ወይም ደግሞ ዩዘር sees the problem. Example, if an app crashes and given a wrong result, this is called failure. So the third one is reliability metrics ነው። reliability metrics ማለት we use a numbers to measure reliability measure ለማድረግ ነምበርን ስንጠቀም ነው። እዚህ ጋር አራት እንትኖች አሉ። MTTF ወይም mean time to failure የምንለው አለ። This measures how long software works before failure ነው። ፌለር ከማድረጉ በፊት how long ይሰራል የሚለውን እንትን ሜዥር የምናደርግበት ነው። MTTR ደግሞ mean time to repair ነው። ወይም ደግሞ how fast the problem can be solved, how fast the problem can be fixed የሚለው ነው። The third one is availability ነው. How often the software ready to use. ወይም if a website work almost all time, this software is available. Simple. Defect density የምንለው አራተኛው how many bugs exists in a software ነው። a lot of bugs ካለ ኳሊቲ ትንሽ ነው። small bug ካለ ደግሞ ወይም bugs ካሉ better less bug ካለ better quality ያለው ማለት ነው። The fourth one is growth model. Show how software improves over time when bugs are found and fixed. Crash to become less, performance improve, and reliability grows. So this is the introduction, and our group members continue the other part. Thank you for listening. ሰላም ስሜ በረከት ከበደ እባላለሁ። ከኔ ጋር በመቀጠል የሶፍትዌር ሪሌቲቪቲ ኮንሰፕት ላይ ያሉትን አንዳንድ ተርሚኖሎጂዎችን እንመለከትና ከዛ ዴፊኒሽን ላይ ሪሌትድ እንደሚለው ደግሞ እንመለከት ይሆናል ማለት ነው። የመጀመሪያው ኢረር፣ ፎልት ኤንድ ፌሊየር የሚባሉትን ነገሮች እንለያቸው። ሶስቱንም ብዙ ጊዜ ኢንተርቼንጀብሊ ነው የምንጠቀማቸው፣ ነገር ግን ሶስቱም የተለያየ አይነት ሚኒንግ ነው ያላቸው። የመጀመሪያው ኢረር ነው። ኢረር የምንለው human mistake made by a developer or designer, requirements engineer. So በእነዚህ ሰዎች አማካኝነት የሚፈጠሩ ችግሮች ኢረር ብለን የምንጠራው ነው። ለምሳሌ ሪኳየርመንቱን አንደርስታንድ ካለማድረግ አንፃር ሊሆን ይችላል፣ ኦር ደግሞ ኢንኮሬክት የሆነ አልጎሪዝም ተጠቅመን ሊሆን ይችላል። እንደዚህ አይነት ቴክኒካል የሆኑ ፕሮብለሞች ኢረርን ያመጣሉ። ኢረር ደግሞ ክሬት የሚያደርገው ምንድነው? ፎልትን ነው። በእነዚህ ባላቸው ምሳሌዎች ተነስተን ክሬት የሚያደርጉልን ፎልት ነው። ይህ ፎልት ደግሞ ምንድነው? ኢትስ ኤ በግ ነው ማለት ነው፣ ኦር ደግሞ ዲፌክት ነው። ስለዚህ ኢትስ ዘ ማኒፌስቴሽን ኦፍ ዘ ኢረር። ኢረሩን የምናይበት ወር ደግሞ ኢረሩ የሚገለጥበት ቦታ ፎልት ብለን እንጠራለን። ዘ ኮድ ዲዛይን ኦር ኢን ኮድ ኦር ኢን ዲዛይን። A fault sits dormant until the specific code path is executed. So fault እያንዳንዱ lines of code execute እስከሚደረግ ድረስ or ደግሞ fault ያለበት ቦታ እስከሚታወቅ ድረስ execute ይሆናል። ከዛ በኋላ ነው ልናውቅ የምንችለው ማለት ነው ፎልቱን። ስለዚህ it's a static defect present in a software ማለት ነው። በመቀጠል ፎልት ትሪገር የሚያደርገው ፌለር ነው። ኦልሬዲ ፎልት አለ ካልን
ከኢረር ተነስተን ኢረር የፈጠረው ፎልት አለ። ፎልት እስካለ ድረስ ደግሞ ፌለር ይፈጠራል ማለት ነው። ፌለሪቲ ደግሞ ምንድን ነው? ኢትስ ኦብዘርቬብል ዲፓርቸር ፍሮም ኤክስፔክትድ ቢሄቪየር ነው የምናየው ነገር ነው። ጀስት ያ ደግሞ የሚፈጥረው ምንድን ነው? አውትፑቱን እኛ የምንፈልገው አይነት ነገር ሳይሆን አንኤክስፔክትድ የሆኑ ቢሄቨሮችን በምናይበት ጊዜ ያን ፌለር ብለን እንጠራለን ማለት ነው። ሶ ከነዚህ ጋር ሪሌት በማድረግ እነዚህ ሶስቱ ተርሚኖሎጂዎች ምንድናቸው? ቼን ናቸው፣ እርስ በርስ የተያያዙ ነገሮች ናቸው ማለት ነው። ፍሮም ዘ ቢጊኒንግ ኢረር የፈጠረው ፎልት ነው። ፎልት ምክንያት ደግሞ የተፈጠረው ፌለር ነው ማለት ነው። በመቀጠል ካውዛል ቼን ሪሌሽንሽፕ፣ እነዚህ ሶስቱም ተርሚኖሎጂዎች የራሳቸው የሆነ ግንኙነት አላቸው። ለምሳሌ ቀደም እንዳልኩት ዴቨሎፐር ሜክስ ኢረር፣ ሚስ አንደርስታንድ በማድረግ ሊሆን ይችላል፣ የሎጂክ ፍሎውን ባለመጠበቅ ሊሆን ይችላል። እሱ የፈጠረው ችግር ደግሞ ምን ይፈጥራል? ፎልትን ይፈጥራል ማለት ነው። ኢረር የፈጠረው ፎልት ደግሞ ምን ትሪገር ያደርግልናል ማለት ነው? ፌለሪቲን ያመጣል ማለት ነው። በመቀጠል ከዴፊኒሽኑ ጋር እንዴት ሪሌት እንደሚሆን ደግሞ የምናየው ይሆናል ማለት ነው። ፎርማል ዴፊኒሽን ኦፍ ሶፍትዌር ሪላያቢሊቲ it's a probability that a software system is executed without a failure. So without a failure ነው ሶፍትዌር ሪላያቢሊቲ ሊመጣ የሚችለው ማለት ነው። for a specific period of time, specific environment and specific conditions. So due to this reason, if our system is failed, which is not reliable, so expect የምናደርገው አውትፑት አለ። ያንን ከማድረግ የሚቆጠብ ከሆነ ያንን ማድረግ የማይችል ከሆነ ሲስተማችን ሶፍትዌራችን ሪላያብል ነው ለማለት ያስቸግራል ማለት ነው። ቀጥሎ ያሉትን ነገሮች ደግሞ ሪሌት እያደረጉ ቀጥሎ ያሉ ጓደኞቼ የሚነግሯቸው ይሆናል። አመሰግናለሁ። Hello guys, my name is Timbit Tafara from software department. So in this point we're gonna see the reliability metrics. So ምን ማለት ነው የሚለውን መጀመሪያ እንይና then ወደ ታች እንሄዳለን ማለት ነው። So as we know, reliability metrics ማለት it is the quantitative measurement ነው used to track or predict how a software system behave over the time ነው አይደለ? So አንድ ሲስተማችን ከጊዜያት በኋላ እንዴት ነው ቤቭ የሚያደርገው የሚለውን በቁጥራዊ መረጃ ፕሪዲክት ስናደርግ ወይ ደግሞ ስንገልጽ የምንጠቀመው መንገድ ነው ማለት ነው። so this is the reliability metrics የምንለው ነው። so እነዚህን reliability metrics ለመጠቀም we use the time based metrics, right? the MTTF, MTTR እና MTF የሚባሉትን እነዚህን ሶስቱን time based metrics we use them. Let's talk about how we actually put the number on the reliability. So we use these three main time-based metrics እንጠቀማለን። So let's see one by one. So the first one is MTTF የምንለው ነው, which means the mean time to failure ነው የሚባለው ነው. So this is the average time that the software run perfectly before the bugs pop up. So bug pop up ከማድረጉ በፊት ሶፍትዌራችን perfectly run የሚያደርግበት time, that is the MTTF የምንለው ነው ማለት ነው። ለምሳሌ our system 100 hours before crash run ቢያደርግ ያለምንም crash ያለምንም bug, so our MTTF is 100 hours ይሆናል ማለት ነው። so the main goal ለዚህኛው ለMTTF the main goal is to ይሄንን number upgrade ማድረግ ነው ወይ ደግሞ መጨመር ነው፣ ጓፕ ማድረግ ነው ማለት ነው። so this is the main goal for MTTF። ሁለተኛው MTTR የምንለው ነው, which is the mean time to repair የምንለው ነው, which is the recovery speed የምንለው ነው። so once something break, ሲስተማችን ብሬክ ካደረገ በኋላ how long does it take the team to find the bug or to fix it የሚባለው ነው። ያ ማለት የሶፍትዌራችን የሶፍትዌሩ ቲም ያንን የተገኘውን በግ ወይ ደግሞ ያንን በMTTF የመጣውን በግ ወይ ደግሞ ያንን ኤረር ፊክስ ለማድረግ የሚወስደው ታይም ነው ማለት ነው። ሶ ሪከቨሪ ስፒዳችን ነው። ሶ ይሄኛው በዚህኛው ላይ ትልቁ ጎሉ ምንድነው? ይሄንን የዚህኛውን ሰዓት መቀነስ ነው፣ ዳውን ማድረግ ነው ማለት ነው።
ሶ ሶስተኛው ኤምቲቢኤፍ የምንለው ነው which is mean time between failure የሚባለው ነው። ይሄ ፉል ሳይክሉ ነው which is the app was working ከኤምቲቲኤፍ plus the time took to fix it የሚባለው ወይ ደግሞ ኤምቲቲአር የሚባለው ሁለቱን ፕላስ በማድረግ የምናገኘው ፉል ሳይክላችን ነው ማለት ነው። ኤምቲቢኤፍ የሚባለው ማለት ነው። ሶ ሌላኛው አቬይላቢሊቲ ነው። ሶ አቬይላቢሊቲ ማለት when probably that the system is functioning and ready to go exactly when the user need it. ሶ ዩዘራችን በሚፈልግበት ሰዓት ላይ ፋንክሽን እያደረገ ነው ሬዲ ነው ወይ የሚለውን የምናይበት ነው ማለት ነው። ሶ ይሄንን ለማየት ፎርሙላ መጠቀም እንችላለን። ለምሳሌ ኤምቲቲኤፍ ኦቨር ኤምቲቢኤፍ ሲባዛ በ100% በማባዛት ይሄንን የአቬይላቢሊቲን ማግኘት እንችላለን ማለት ነው። ሶ እዚህ ላይ 3 9 የሚባሉ ነገሮች አሉ። 5 9 4 9 and 3 9 የሚባሉ ናይኖች አሉ። ለምሳሌ 3 9 means this is the standard for most app. It sounds high no but 3 9 የሚባለው when 9 አወሮችን ዳውን ሲያደርግ አንድ ሲስተም በአመታት ውስጥ 9 አወሮችን ዳውን ሲያደርግ that is the 3 9 እንላለን ማለት ነው። ሶ ሌላኛው 5 9 የሚባለው ደግሞ 5 minutes in inter year ውስጥ 5 ሚኒቶችን ዳውን ሲያደርግ that is 5 9 ይባላል ማለት ነው። ሶ ሌላኛው ዲፌክት ነው። as we know defect is measure of code quality ነው based on size measure የሚያደርግ ነው። calculate as the number of known defect per unit of the code size ነው። እንደምናውቀው defect density known defect over the KLOC ወይ ደግሞ the known line of code የሚባለው ማለት line of code known line of code የምንለው ኦቨር በማካፈል ዲፌክት ዴንሲቲን ማግኘት እንችላለን ማለት ነው። so this is the reliability matrix የሚባለው ነው። so overall ዋናው ፖይንታችን አንድን ሲስተም በእነዚህ ኳንቲቴቲቭ ሜዠርመንት ሜጀር አድርገን የሲስተሙን ሪላያቢሊቲን ሜትሪክስን መንገር ነው ወይ ደግሞ ማስቀመጥ መቻላችን ነው ማለት ነው። so this is all. Thank you for listening. Welcome to chapter 3. Now, thank you. My name is Fikra Abdayena. Imagine you are a project manager. You have found 500 bugs, but you fixed 415 bugs. Is the software are set to release? If you guess, you lose money and repetition. Software reliability growth model are the mathematical crystal ball we use to predict when the bug will actually run out. Let's talk about the 3 titles. There are 3 main ways to model this growth. The first one is deleting more than the simple way. This is assume every bug is equal. If you fix one bug, the failure rate drops by step. It's simple, but it's real world. Some bugs are much nicer than others. The second one is Goel Octomo. The Goel Octomo. The second one is the Goel Octomo. This is the real world way. This is the industry standard. It uses an exponential decay curve. It assumes we find the easy bug first, and then it gets hard and hard to find the remaining ones. The third one is S-shaped model. This one is the learning curve. This is for new teams. At first, you find few bugs because you're still learning the system. Then you find many. Then it's level of. It looks like an S on the graph. This is all about the three models, and the overall the 3 model is which one should we use? If you have a veterinary team, go with the Goel October. If you are building something brand new and complex, use the S-shaped model. Remember,
Testing doesn't make the software perfect. It just makes the failure predictable. ሰላም እንዴት ናችሁ? ስሜ ኪሩቤል ከበደ እባላለሁ። የ5ኛ ዓመት የሶፍትዌር ኢንጂነሪንግ ተማሪ ነኝ። አሁን የተሰጠኝን ጥያቄ ለማጠቃለል እሞክራለሁ። ከዚህ ፊት የነበሩ ዲስክራይብ ለማድረግ ሞክረው ነበረ። አሁን ደግሞ እሱን ለማጠቃለል እሞክራለሁ። ለእኛ የተሰጠን ጥያቄ ሜዠሪንግ ሶፍትዌር ሪላያቢሊቲ ኮንሴፕትስ ኤንድ ዲፊኒሽን ኤንድ ሶፍትዌር ሪላያቢሊቲ ሞዴልስ ኤንድ ሜትሪክስ የሚል ነው። በአጭሩ ሰማራይዝ ለማድረግ ሞክራለሁ። በመጀመሪያ ሶፍትዌር ሪላያቢሊቲ የምንለው ምን ማለት ነው የሚለውን እንመለከታለን። ሶፍትዌር ሪላያቢሊቲ የምንለው ኢዝ the ability of the software to works correctly without failure። ይህ ማለት ሶፍትዌሮች ከኤረር ወይም ደግሞ ከፎልት ወይም ደግሞ ከፌለር በጸዳ መልኩ የመስራት ችሎታቸውን ነው ሶፍትዌር ሪላያቢሊቲ የምንለው ማለት ነው። ያ ማለት አንድ ሶፍትዌር ከኤረር ወይም ደግሞ ከፌለር በጸዳ መልኩ በትክክለኛ መልኩ ፐርፎርም የሚያደርግ ከሆነ ያን ሶፍትዌር ሪላያብል ሶፍትዌር ነው ማለት እንችላለን ማለት ነው። ከዚህ በመቀጠል የምንመለከተው ዋይ ሜዠሪንግ ሶፍትዌር ሪላያቢሊቲ ኢዝ ኢምፖርታንት። የሶፍትዌርን ሪላያቢሊቲ ሜዠር ማድረጋችን ምንድነው ጥቅሙ የሚለውን ነው የምንመለከተው። ብዙ ጥቅሞች አሉት የሶፍትዌር ሪላያቢሊቲን ሜዠር ማድረጋችን። የመጀመሪያው የሶፍትዌሩን ታማኝነት ለማረጋገጥ ከፍተኛ የሆነ ጠቀሜታ አለው። የሚታመን ሶፍትዌር ነው ወይስ አይደለም የሚለው ነገር ቼክ ለማድረግ ከፍተኛ የሆነ ጥቅም አለው። ሁለተኛ ደግሞ ሶፍትዌሩ በትክክል ይሰራል ፌል አላደረገም የሚለውን ነገር ቼክ ለማድረግ ከፍተኛ የሆነ ጠቀሜታ አለው ሶፍትዌር ሪላያቢሊቲን ሜዠር ማድረጋችን። ሶስተኛ ደግሞ አንድ ሶፍትዌር ዲፕሎይ ከመደረጉ ወይም ደግሞ ሪሊዝ ከመደረጉ በፊት ብቁ ነው ወይስ አይደለም የሚለውን ነገር ቼክ ለማድረግ የሶፍትዌር ሪላያቢሊቲን ሜዠር ማድረጋችን ከፍተኛ የሆነ ጠቀሜታ አለው። በአጭሩ ሶፍትዌር ሪላያቢሊቲን ሜዠር ማድረግ ከፍተኛ የሆነ ጠቀሜታ አለው ማለት ነው። ሌላው ስለ ሶፍትዌር ሪላያቢሊቲ ኮንሰፕት ስናነሳ የምንመለከተው የተለያዩ ተርሞች አሉ። ከነዚህ መካከል የመጀመሪያው ፌለር ሲሆን አንድ ሲስተም ፌለር አጋጠመው የምንለው ሶፍትዌሩ የሚጠበቅበትን ፈንክሽን ማድረግ የማይችል ከሆነ ወይም ደግሞ የሚጠበቅበትን ስራ ማድረግ የማይችል ከሆነ ሶፍትዌር ፌለር አጋጥሟል ማለት እንችላለን። አሁን ለምሳሌ ሰሚት በተን ቢኖረን እና ያ ሰሚት በተን ማድረግ ያለበትን ነገር የማያደርግ ከሆነ ያ ምን ይባላል ማለት ነው? ፌለር አጋጥሞታል ማለት እንችላለን ማለት ነው። ሁለተኛ ደግሞ ፎልት የምንለው ነው ወይም ደግሞ በግ የምንለው ነው። በኮድ ውስጥ ላይ የሚያጋጥሙ ሚስቴኮች ወይም ደግሞ ስህተቶችን ፎልት ወይም ደግሞ በግ ማለት እንችላለን ማለት ነው። ሶስተኛ ኤረር ነው። ኤረር ደግሞ ይሄ ደግሞ በኮድ ውስጥ ላይ በሚያጋጥሙ ፎልቶች ምክንያት የሚያጋጥሙ ሮንግ የሆኑ የሚታዩ ነገሮች ኮምፓይል በሚደረግ ጊዜ ሮንግ የሆነ የሚታዩ ነገሮች እንዲሁም ደግሞ በኢንተርናል ስቴታቸው ላይ ኢንኮሬክት የሆኑ ነገሮችን ማየት ኤረር ይባላል ማለት ነው። እነዚህ ከሶፍትዌር ሪላያቢሊቲ አንጻር የሚታዩ አንዳንድ ተርሞች ናቸው ማለት ነው። እንዴት አድርገን ሶፍትዌር ሪላያቢሊቲን ሜዠር ማድረግ እንችላለን የሚለው ነው የምንመለከተው። ከዚህ በፊት የነበሩ ጓደኞቼ ለመግለጽ እንደሞከሩት ሶፍትዌር ሪላያቢሊቲን ሜዠር የምናደርግባቸው የተለያዩ መንገዶች እንዳሉ አሳይተዋል። ከነዛ መካከል የመጀመሪያው ፌለር ሬት የምንለው ሲሆን ሁለተኛ ደግሞ ሚን ታይም ቱ ፌለር የምንለው ወይም ደግሞ MTTF የምንለው ነው። ሶስተኛው ደግሞ ሚን ታይም ቱ ሪፔር የምንለው ሲሆን አራተኛ ደግሞ ሚን ታይም ቢፎር ፌለር የምንለው ነው። ይህን ነገር ከዚህ በፊት የነበሩት ጓደኞቼ በደንብ ለመግለጽ እየሞከሩ ነበረ። በአጭሩ የተጠየቅነው ጥያቄ ሲጠቃለል ይህንን ይመስል ነበር። አመሰግናለሁ።